ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዩቲዩብ ተከታታዮች እንዴት ናችሁ? ደህና ናችሁ ወይ? አለሁ አልሐምዱሊላህ እኔ ሰላም ነኝ። ማሮቼ ዛሬ ማለት ነው ፍትፈታ ልገባ ነው። እሱ ምንድነው ካላችሁ ትናንትና እንደምታውቁት ወይዘሪት ሩታ ሄርሜላን ቀጥራት ነበረ። ከዛም ለምንድነው አፋጥኖ ቀለበት እንዲያደርግልሽ ያደረግሽው? ለምንድነው እኔ እርጉዝ እንደሆንኩ እየነገርኩሽ አለማመን የፈለግሽው ምናምን እያለቻት ነበረ። ወይዘሪት ሄርሜላ ደግሞ እንዳናምንሽ ያደረገን እስካሁን ድረስ ስትዋሽ የነበረው ውሸት፣ እስካሁን ድረስ ታደርግ የነበረው ነገር ስትዋሽ የነበረው ውሸት በሙሉ እንዳናምንሽ አድርጎናል ምናምን እያለቻት ነበረ። እኔ በእርግጠኝነት 100% እርግጠኛ ነኝ። እርግጠኛ እንደሆንኩ እንሂድና እንመርመር ምናምን ብዬ ስለው ለምን እንደሆነ መቀበል ያልፈለገው አላቅም፣ ግን መቀበል አልፈለገም አብርሽ እያለች ነበር ወይዘሪት ሩታ። እና እንግዲህ ወይዘሪት ሄርሜላ ደግሞ አሁን እኔ ጋር መገናኘት ፈልገሽ አይደለም አንቺ የመጣሽው፣ አብርሽ አልቀበልም ስላለሽ እስካሁን ድረስ ሲለምንሽ አንቺ አልፈልገውም ስትይ እሱ ፍላጎት እያሳየ ሲለምንሽ ሲልሽ ነበረ። አሁን ግን ቆርጦለት ህይወቱን ጀምሮ ከኔ ጋር ሆኖ አዲስ ህይወት እንደጀመረ ላንቺ ያለው ነገር እንዳበቃለት ስታውቂ በእኔ በኩል ለመተሽ መለመን ጀመርሽ። እኔ ደግሞ ያንቺን ማስፈራሪያና ዛቻ ያንቺን እኔ ተስፋ እንድቆርጥ ብለሽ የምትናገሪው ነገር ልቀበልሽ አልችልም አለቻት ወይዘሪት ሄርሜላ። ወይዘሪት ሄርሜላ የምር ደግ አድርገሻታል። ምክንያቱም ያን ሰዓት ሁሉ ሲለምናት ወረቀቱን እንኳን ፈርምልኝ ብላ እሱ ስንት ጊዜ አልፈርምም ብሎ እሷ ግን እንዲፈርምላት አስገድዳ ፈረምኩላት ብሎ ከተለያዩ በኋላ ከዛ ደግሞ ወልዳ ስትመጣ ድጋሚ ያላለቀ ነገር አለ ካልፈረምክልኝ ብላ ስትለው እሱም ደግሞ አንገራግሮ ነበረ። ግን በመጨረሻ ላይ ፈርሞላት ተለያይተው ወዳ እንትን ብላ የተለያየችው ነገር አሁን እንደገና ደግሞ እንቧ ከረየ ማለት አስፈላጊ ነው ብዬ አላስብም። ምክንያቱም ሴት ልጅ የራሷ የሆነ ክብር አላት። ራሷን ማስከበርም ማስናቅም የምትችለው ራሷ ናት እና ራሷን ማስከበር አለባት። እንደዚህ ወርዳ እንትን ማለትም አልነበረባትም። እናማ እመኝኝ ሄርሜላ አመታት አይደለም ወራት ይፈጅብኛል እንጂ አብርሽ እና እኔ አንድ ላይ እንሆናለን። እስካሁንም በጣም ብዙ ቻሌንጆችን እያሳለፍን እያልነ ከዚህ የደረስነ ሰዎች ነን። አሁንም ደግሞ ወራቶች ነው እንጂ የሚፈጁብኝ ከኔ ጋር ይመለሳል፣ በመጨረሻም ታለቅሻለሽ፣ ታዝኛለሽ እያለቻት ነበረ። ወይዘሪት ሄርሜላም ደግሞ ማስፈራሪያዋንም የመልስ ምቷንም መልሳ ሸኝታታለች ማለት ነው። እና በዚህ ሀሳብ ምን ሀሳብ አስተያየት አላችሁ? የምር እንደኔ የሩታ አሁን በጣም ራሷን እያዋረደች ነው ያለችው። ምክንያቱም ወንድ ልጅ ደግሞ አልፈልግም ካለ ወንድ ልጅ አይደለም ሴት ልጅም ሆነ ወንድ ልጅም ሆነ ሰው አንድ ጊዜ ከቆረጠ በኋላ ለዛ ሰው ያለው ነገር ካበቃ በኋላ ከዛ ሰው ጋር ቢመለስ ራሱ እንደፊት አይሆንም፣ እንደ ድሮ አይሆንም። እና ደግሞ ልጅ እኮ በእነሱ አልተጀመረም። ማንኛውም ሰው ይወልዳል፣ ይፋታል፣ ልጁን ያሳድጋል። የእነሱ ልጅ ምን ነው ያለ ሀገር ነው ያስመሰሉት ማለት ነው። እና ውዶቼ ማሮቼ ምን ሀሳብ አስተያየት አላችሁ? እንግዲህ ሄርሜላ ደግሞ ጠንከር ብለሽ ፍቅርሽንና ትዳርሽንም ወደፊት እንድታጠናክሪ ነው የምንፈልገው። እንደኔ ሀሳብ እንደዛ ነው ደስ የሚለኝ እኔ እንደዛ ቢቀጥሉ ማለት ነው። ምክንያቱም ሄርሜላ እንደተረዳዋት እና እንትን እንዳልኳት የሆነ ተንኮል ምናምን ያላት አይመስለኝም። ሩታ ደግሞ ተንኮለኛ ናት። በዛ ላይ ደግሞ ሁለት ተንኮለኞች ጋም ነው ያለችው። ሜሪ የምትባል አንዲት አለች፣ ሁሉንም የዞረች የምታጣላ ሜሪና ዲያኒ እውነት ለመናገር እየጠቀማት አይደለም፣ እየጎዷት ነው ያሉት። ለምሳሌ አሁን አብርሽ ራቆት ፎቶ ባይቀረጽ
እዛ ተካራ ውስጥ ባይገባ እስር ቤት ታስገባው ኑሮ ከሷ ጋር ይመለስ ነበረ። ከአሁን በፊትም አድርጎት የነበረው ነገር ስለሆነ አሁንም ይመለስ ነበረ። ልጇንም በፍቅር ከሱ ጋር በፍቅር መኖር ትችል ነበር። አንዳንዴ ሰው ሲመክራችሁ ሰውየው ከመከራችሁ በኋላ ቆም ብሎ ማሰብ ጥሩ ነው። ይሄ ምክር ይሆናል አይሆንም ብሎ ቆም ብሎ ማሰብ ይጠቅማል እንጂ አይጎዳም። እሷ ግን ዝም ብላ እነሱ ባሏት ነገር ሁሉ እየተነዳች ትዳሯን አታለች። አላሁ አለም ደግሞ ሊመለስም ላይመለስም ይችላል። እሱ ያለ ውሳኔ ነው። ግን እንደዚህ ማድረግ አልነበረባትም። አሁንም ደግሞ እንግዲህ ወደፊት ምን እንደሚፈጠር አብረን እናያለን። እና ወዶቼ እወዳቸዋለሁ። ሰላማችሁ ብዙ ትበልልኝ። ላይክ፣ ሼር፣ ሰብስክራይብ አድርጉኝ። እንግዲህ ስደተኛ እህታችሁ ነኝ። አበረታቱኝ ማሮቼ። እሺ ባይ